ሶ ጋይስ አሁን ትሬድ እያደረኩበት ያለው አካውንት ጆርናሊንግ ነው። ይሄ በዚህ ሳምንት የወሰድኳቸው ትሬዶች ናቸው። አሁን ትሬድ ሪካፕ የምሰራላችሁ ቪዲዮ ስለ እነዚህ ስለ ሶስቱ ትሬዶች ነው። 220 218 እና 108 ዳላርስ ፕሮፊት አግኝተናል ማለት ነው። እሺ ሰው ቲክቶክ ላይ ሞላር ኤፌክስ በምልክት ታውቁ ትችላላችሁ። ሰው ዩቲዩብ ብዙ ቪዲዮ አልሰራሁኝም፣ ግን አሁን በደንብ መስራት ጀምሬያለሁ። ከዚህ በኋላ የተለያዩ ምርጥ ቪዲዮዎችን ሰራላችኋለሁ። ትሬድ ሪካፕም፣ ስለ ጆርናሊንግ፣ ስለ ትሬዲንግ ሳይኮሎጂ፣ ስለ ሪስክ ማኔጅመንት እና ስለ እኔ ስትራቴጂ ወይም እኔ ስለምከተለው አይሲቲ አይደለም፣ እሺ አይሲሲ ስትራቴጂ በደንብ አስረዳችኋለሁ ማለት ነው። ሰው ዛሬ የመጣው ግን ትሬድ ሪካፕ ላሳያችሁ ነው። ዲስ ዊክ ወይም ደግሞ ያለፈው ሳምንት ከሰኞ እስከ ዓርብ የወሰድኳቸውን ትሬዶች ነው። 3 ትሬዶች ወስጃለሁ። ሰኞ፣ ማክሰኞ እና ሐሙስ የወሰድኳቸው ትሬዶች፣ ሮብ እና ዓርብ አልወሰድኩኝም ጾም ስለሆነ ወይም ኦኬ ብቻ እነሱን ትሬዶች ላሳያችሁ ማለት ነው። ሶ ቤዚካሊ 3 ትሬዶች ነው የወሰድኩት እንደነገርኳችሁ ሰኞ፣ ማክሰኞ እና ሐሙስ። በእኔ ስትራቴጂ እንግዲህ በአይሲሲ እዚህ ጋር የነበረው የቡሊሽ ሞመንተሙ እዚህ ጋር አበቃ፣ ወይም ደግሞ እዚህ ጋር ኢኳለው ነገር ሰርቶ መልሶ ለወር ሃይ ሰራና ከዛ ብሬክ አደረጋት። ዳት ሚንስ በእኛ ኢንዲኬሽን እንለዋለን ማለት ነው። ኢንዲኬሽን ማለት ወይም ደግሞ ማርኬቱ አቅጣጫ እየቀየረ እንደሆነ ኢንዲኬት የሚያደርግህ ማለት ነው። ሶ ዳትስ ዋይ እዚህ ጋር ኮሬክት እስኪያደርግ እንጠብቃለን። ዊች ኢዝ አይ ሲ ከዛ የመጨረሻዋ ሲ ደግሞ ኮንቲኒዌሽን አይ ሲ ሲ ማለት ነው። ሶ ኢንዲኬሽን፣ ኮሬክሽን ኤንድ ኮንቲኒዌሽን። ሶ የመጀመሪያ የወሰድኩት ትሬድ 125 ነው፣ 5 ፖይንት ሰምቲንግ። ይህን የወሰድኩት ትሬድ ኒውዮርክ ሴሽን ላይ ነው። ሞስትሊ ትሬዶችን የምወስደውን ሞስት ትሬድ ደግሞ አብዛኛውን ጊዜ ጎልድ ላይ ነው። አንዳንዴ ደግሞ ሜቢ ዩኤስዲ ጄፒዋይ ትሬድ ላደርግ ይችላሉ። ሌሎች ማርኬቶችን ሌሎች ከረንሲዎችን ምናምን ቼክ አላደርግም ማለት ነው። ሶ እዚህ ጋር የወሰድኩት 125 ትሬድ ማርኬቱ እዚህ ጋር ብሬክ አደረገልን፣ 1 አወር እንደምታዩት። ከዛ መጥቶ እዚህ ጋር ሪቴስት አደረገልን። ከዛ ሪቴስት እያደረገ እዚህ ጋር ምን ማድረግ ጀመረ? ሪጀክት ማድረግ ጀመረ ማርኬቱ። ሶ ይህን 5 ሚኒት ላይ ገብቼ እንዴት እንደወሰድኩት ላሳያችሁ ማለት ነው። ሶ ቤዚካሊ እዚህ ጋር ያሰመርኳት የትሬንድ ላይ ዩካን አዲት አድ ማድረግ ትችላላችሁ። እንደዚህ አይነት ተጨማሪ ነገሮች በደንብ ማርኬቱን አንደርስታንድ ለማድረግ ከዚ ማርኬቱ ትሬንድ ላይን ሰምታይምስ ነው ሪስፔክት ያደርጋል፣ ሰምታይምስ ደግሞ ሪስፔክት ላያደርግ ይችላል። እስናት ዳት ሞስትሊ ላይክ ነሰሰሪ የሚባል ነገር አይደለም ያን ያህል ማለት ነው። ሶ ማርኬቱ እዚህ ጋር ይችን ሪቴስት ካረገ በኋላ በደንብ ሪጀክሽኖች ማየት ጀመር። ይህን ካያችሁት የመጀመሪያው 1 ሰዓት 1 አወር የመጀመሪያው ሀወር ሪጀክት አድርጎ ሲዘጋ ነው። ይሄኛውም ደግሞ የሁለተኛው ሀወር ሪጀክት ማድረግ ሲጀምር ነው ማለት ነው። ሶ ማርኬቱ ኮሬክሽን ፌዝ ላይ ወይም ደግሞ ኢንዲኬሽናችን እዚህ ድረስ ነው። ከዛ ይሄ ማርኬቱ ኮሬክት እያደረገ ነው። ሶ ኮሬክት ሲያደርግ ማርኬቱ የቡሊሽ ሞመንተም ይዞ ይሄዳል ሎወር ታይም ፍሬም ላይ ወይም ደግሞ 5 ሚኒት ላይ ማለት ነው። ሶ 5 ሚኒት ላይ እዚህ ጋር ምን አደረገልን? እዚህ ጋር ሎወር ሃይ አለች አይደለም ሃየር ሎው ሶሪ። ሶ ሃየር ሎው አለ ማርኬቱ። ሶ ይህን ሃየር ሎው ብሬክ አደረገልን ማርኬት። ሶ ያ ማለት ኢንዲኬሽን ይሰጣል። ሎወር ታይም ፍሬም ላይ ኢንዲኬሽን እናያለን ማለት ነው፣ which is ኖርማል። ከዛ ማርኬቱ ኮሬክት አድርጎ ኮንቲኒዌሽን ሲጀምር ያ ማለት ማርኬቱ መጥቶ ሪጀክት ማድረግ ሲጀምር ከዚች ሌብል ላይ ትሬዱን እንወስደዋለን። which is እዚህ ጋር ኤግዛክትሊ ነው ያደረኩት ነገር ማለት ነው። እዚህ ጋር የገባው ትሬድ ነው። ሁለተኛ ላይ የወሰድኩት ትሬድ ደግሞ እዚሁ ልክ እንዳልኳችሁ የመጀመሪያው ኢንዲኬሽናችን ሌብል ላይ ነው። which is ሴለሮች ያሉበት ቦታ፣ ማርኬቱን ሴል እያደረጉ ያሉ ሰዎች ያሉበት ቦታ። ላይክ አይሲሲ ኢዝ ኦል አባውት ሴለሮች እና ባየሮች ያሉበትን ቦታ ዲፈረንሺየት አድርጎ ማየት ላይ አንደርስታንድ ማድረግ ላይ ነው አይሲሲ በደንብ የሚያተኮረው። ጋይ ሴለሮች ነው የት ነው የሚገቡት? ባይሮችስ ነው የሚገቡት። ሰው ከባይሮች ጋር ባይ ትገባለህ፣ ከሴለሮች ጋር ደግሞ ሴል ትገባለህ ማለት ነው። which is እዚህ ጋር የምታዩት ቦክስ ይሄ ሴለሮች ያሉበት ቦታ ነው። which is ማርኬቱ መጥቶ ድጋሚ እዚህ ጋር ኮሬክት አድርጎ መልሶ ኮንቲኒዌሽን የሰጠን ማለት ነው። ሶ 5 ሚኒት ላይ ይህን ትሬድ እንዴት እንደወሰድኩት የማክሰኞ ዕለት ትሬድ ነው እንዴት እንደወሰድኩት ላሳያችሁ። ሶ ቤዚካሊ ማርኬቱ ከዚህ ጋር ዊክ ሆኗል። ላይክ የቡሊሽ ሞመንተሙ በጣም ኃይለኛ እየመጣ ነበረ። ከዚህ ጀምሮ ግን መሄድ አቃተው ወይም ደግሞ ዊክ ሆነ የቡሊሽ ሞመንተሙ ማለት ነው።
ከዚህ በታች ደግሞ ቤሪሽ እንደሆነ እናውቃለን። ቢከዝ ከሰኞ ማርኬት ማየት ትችላላችሁ ሴለሮች የቱ ጋር እንደነበሩ። ከዚህ በታች ሴለሮች የተቀመጡበት ቦታ ነው which is ደልቀቅ ብለን ዘና ብለን ሴል ማለት የምንችልበት ቦታ ማለት ነው። እዚህ ጋር የነበረውን ሎወር ማርኬቶች ብሬክ አደረገልን። ከዛ እዚህ ጋር እንደምታዩ በዚህ ዊክ ሪቴስት አደረገልን which is በደንብ ሪቴስት ቢያደርግልኝ ኖሮ እኔ ትሬዱን የምገባው እንዴት ነበረ? እንደዚህ ሲመለስ እዚህ ሻ ነበር የምገባው ሬል ላይኗ ላይ ማለት ነው። እዚህ ላይኗ መስመሯ ላይ ትሬዱን ይወስደው ነበረ which is it didn't happen። ግን እዚህ ጋር አልመጣም ማለት ትሬዱን አልወስደውም ማለት አይደለም። ዳስ ዋይ ማርኬቱ በደንብ ሪጀክት ማድረግ ሲጀምር እና በቤሪሽ ካንድል ሲዘጋ እዚህ ጋር ኢንትሬን አደረኩኝ። ስቶፕ ሎሴን እዚህ ላይ ብላ አደረኩ። ቢካዝ እዚህ ጋር ይሄኛውን ካንድል ማየት ትችላላችሁ። በጣም ያው አክቹዋል ታይሙ ላይ ሆናችሁ ስታዩት በደንብ አንደርስታንድ ታደርጋላችሁ ምን ያህል ቮሊዩም እንዳለው ማለት which is እዚሁ ገባሁት። ምንም አይነት ድሮዳውን አልነበረውም። ቀጥታ ወረደ። ቲፒ ሊነካ ብሎ አሻፈረኝ ብሎ ተመለሰና አብዛኛው ሰውም ሊወጣ ይችላል እንደዚህ ማርኬት ሲመለስ በድንጋጤ ምናምን ኤክስፔሪየንስ ካላችሁ ቢካዝ ማርኬት በአንድ አቅጣጫ ብቻ አይደለም የሚሄደው። ወይ ቡሊሽ ቀጥታ አይሄድም፣ ወይ ቤሪሽ ቀጥታ አይሄድም። ሁሌም ኮሬክት እያደረገ ማለት ነው። ሎወር ሃይ ሃየር ሎው ሃየር ሎው ሎወር ሃይ እየሰራ ሴለር ሲሆን የሴል ሞመንተም ሲኖሩ የባየር ሞመንተም ሲሆን ደግሞ ሃየር ሎው እየሰራ ይሄዳል ማለት ነው። ኖርማል ነገር እስከ ሎወር ሃይ ሰሩታል። መልሶ ወርዶ ቲፒያችን እነካለን። ከዛ በኋላ ደግሞ የሚያደርገውን አረገ። እዚህ ጋር ትንሽ ተንቀሳቀሰ፣ ትንሽ እዚህ ጋር ያዘው። እቺ ያሰመርኳ ቦክስ የሌላ ኢንዲኬሽን ሌብላችን ናቸው፣ ወይም ደግሞ እንደ ሰፖርትም ልታዩ ትችላላችሁ። ሰፖርት ሌብል ልትሉ ትችላላችሁ። ይሄ ብሬክ ከተደረገ በኋላ ከዚህ በታች ኃይለኛ ቮሊዩም አለው። ከዛ ማርኬት ኮሬክት አድርጎ ድጋሚ እዚህ ድረስ መጥቷል። እዚህ ጋርም ሲመጣ ይኸው ምን ያህል እዚህ ሰፖርት ሌብል ላይ ወይም ደግሞ ሰፖርት ብሬክ ሲደረግ ሬዚስታንስ ብሬክ ሲደረግ ሰፖርት ይሆናል። ያንን እንደተረዳችሁ ተረዱት። ግን ማርኬቱ እዚህ ሌብል ላይ ምን ያህል ሪያክት እንደሚያደርግ ታይቷላችሁ። እና ደግሞ ከዚህ በታች ምን ያህል ሴለሮች እንዳሉ ላይክ ማርኬቱ እዚህ ጋር ሲደርስ አንዴ ብሬክ ካደረገ በኋላ እዚህ ጋር ድጋሚ መጣ፣ ድጋሚ አወረዱት፣ እዚህ ደረሰ፣ ድጋሚ አወረዱት ማለት ነው። እዚህ ጋርም ሰፖርትና ሬዚስታንስ ብቻ እኔ እንደ አዲስ ወደኋላ ተመልሼ አላስተምራችሁም። ስለ አይሲሲ ግን በደንብ እንዳስረዳችሁ ከፈለጋችሁ እና ደግሞ ከዚህ በኋላ መወስዳቸውን ትሬዶች በየሳምንቱ ሪካፕ እንዳደረግላችሁ ፈልግ ከሆነ ኮሜንት ላይ ኮሜንት አድርጉልኝ ሀሳባችሁን። እና ደግሞ የቴሌግራም ቻናሌን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ተቀላቀሉ። ቲክቶክ ላይ ደግሞ ፎሎ ካላረጋችሁን ግቡና ሙለር ኤፌክስ ብትሉ ታገኛላችሁ። ወደ 4000 ፕላስ ፎሎወር አለኝ ቲክቶክ ላይ። አሁን ላይ አክቲቭ አይደለሁም፣ ግን ዩቲዩብ ላይ አክቲቭ ሆኛለሁ። which is ሎንግ ተርም በደንብ ሰፋፊ ትልልቅ ቪዲዮዎችን ማለት ላይክ ቲክቶክ ላይ የሚፖስት ቪዲዮ 1 ደቂቃና ከዛ በታች ምናምን ነገር ነው አብዛኛውን ጊዜ። እዚህ ግን ቢያንስ አትሊስት እስከ 10 ደቂቃ ድረስ ሰፋ ያለ በደንብ ማብራሪያ ያለው ቪዲዮዎችን እሰራላችኋለሁ፣ እለቅላችኋለሁ ማለት ነው። ሀሳባችሁን አጋሩኝ። ይመቻችሁ። ፒስ